እኔ ሙስሊም አይደለሁም ክርስቲያን አይደለሁም እኔን ነኝ ብያለሁ ብለሃል። ቃል በቃል ብያለሁ። ልክ ከፈቀድክልኝ ማህበራዊ ሚዲያ ላይ የተለቀቀ አንተ ላይ የተነሳ ትችት ነው። በቅርብ ባቀረብከው ንግግር ይመስለኛል። ምን ይላል አንድ ወንድማችን? ይህን ስንዲቅ ሙርተድ በአንድ ወቅት ሙስሊም ነኝ ይል ነበር። የአፍሪካ ቲቪ ሰዎች ሳይቀሩ እያመጡ ፕሮግራም ያሰሩት ነበር። በጣም ይገርመኝ የነበረው ያኔ ጭምር ካፊር መሆኑ በተለያዩ መጽሔቶች ይገልጽ ነበር። ይህ ልጅ እና ሌሎች ሙልሂዶች የሚያነሱት ነገር ሁልጊዜ እንደ እውቀት፣ እንደ ጥልቅ ሐሳቢነት፣ እንደ ብስለት፣ እንደ ትልቅ መፍትሄ የሚያነሱ ሰዎች የኢስላም ብርሃን ያልተረዱ ከሃይማኖት ባርነት ነፃ ወጥተናል ብለው ለአንድ መሐይም ፈላስፋ አቅላቸውን የሸጡ ኸልቆች ናቸው። ዛሬ ግን በግልጽ እኔ ሙስሊም አይደለሁም ብሎ ሲናገር በእንዳለ ጌታ መድረክ ሲናገር ሰማሁት እያለ ይቀጥልና ወላሂ ይህ ልጅ ከ7 ዓመት አካባቢ ጀምሮ ሙልሂድ እንደነበረ አውቀዋለሁ። እኔ በደንብ አውቀዋለሁ፣ ግን የቅርብ ሰዎች ሳይቀሩ ይሸውዳቸዋል። አሁን ድረስ የተማሩ ነቀርሶች ይህን ሰውዬ ታላቅ ሐሳቢ ይሉታል። እኔ ግን ታላቁ አቡ ጀህል ነው የምለው። ያው መጨረሻ ላይ ራቁት ምናምን ይህን ሰው መራቅ አለባችሁ ምናምን የሚል መልእክት ተላልፈዋል። እኔ ይህን ሜሴጅ ወይ መልእክት ሳስበው ማሜ አሁን እንዳነበብኩት አይደለም ያነበብኩት፣ ውስጥን በጣም የሚነካ ማሜ እንደዚህ ለመባል የሚያስችለውን ነገር ምንድን ነው የተናገረው ብዬ የተወሰኑ ቪዲዮዎች ተልኮልኝ ስለነበረ ሳያቸው እውነት ለመናገር ሙሉ ንግግሩ ላይ በጣም የሚገራርሙ ሀሳቦች ተነስተዋል። የሆነ ቦታ ላይ ግን ተቆርጦ የተላከልኝን ነገር ስሰማው እኔም ዘግነንድ ነገር የማለት ስሜት አይቻለሁ። ያ ምንድነው ክርስቲያንም አይደለሁም ሙስሊምም አይደለሁም የሚል አይነት ሴንስ ያለው ከተሳሳትኩ ታርሙኛለህ አይነት ንግግር ማለት ነው። እና ቡርሃን ኮንፊደንስ የለውም በእምነቱ። እኔ ሙስሊም እንደሆንክ ነው ማውቀው። ሌሎችን ሰዎች የማስደሰትና ታዋቂ የመባል ፍላጎት ነው የያዘው ወይስ ፍልስፍና እና እምነት ጋር የተጋጨ ነገር ሪሊ አለ ወይስ አወዛጋቢና አነጋጋሪ የመሆን ፍላጎት ነው ወይስ ልረዳው በእርግጠኝነት ብጠይቀው ነው ያልኩት። እኔ ያልኩት ብጠይቀው የሆነ ምክንያት ይነግረኛል። ግን ደግሞ ይሄን የመጠየቅ እድል ያላገኙ ሰዎች ይሄን ሲሰሙ ምን አይነት ስሜት ይሰማቸዋል? የሚያደንቁ የሚከተሉ ሰዎች በርካታ በየክፍለ ሀገሩ እንደሚኖሩ አውቃለሁ። እና እነሱንስ ከግንዛቤ ያላረገም ሲያወራ ኦኬ እሱ ምክንያት ሊኖረው ይችላል፣ እንዲህ ያለበት ሊያብራራ ይችላል። ግን የምር በሱ ሐሳብና ንግግር ተነስተው እምነታቸው ላይ ኮንፊደንስ የሚያጡ ሰዎች ቢኖሩ ለዛ ደረጃ ያልበቁ በራሳቸው ለመወሰን ኃላፊነቱን ይወስዳል ብዬ ጥያቄ ማንሳት እፈልጋለሁ። እና የተናገርከው ነገር እንዴት ታየዋለህ? ወይስ ውሸት ተቀጥፎብህ ነው ይሄን ነገር አልተናገርከም ብዬ ከዚህ ልጀምር። ሶሪ ከዚህ በመጀመር ግን እሱን ሳናጠራ ወደ ሌላ ብንገባ ሰዎች ጥያቄውን አድበስብሳችሁ አለፋችሁ እንዳይል። ይሄ ደግሞ ኮንሺየስ ኢትዮጵያ ላይ ፌስ ማድረግ ያለብን ነገር ፌስ እያደረግን መሄድ ስላለብን ነው። ያንተንም ፍቃድ ስላገኘው ነው። አግባብ። አይ በነገር ላይ እንኳን አነበብከው እውነት ነው። ምንም እንትን አሁን እኔ ሙስሊም አይደለሁም ክርስቲያን አይደለሁም እኔን ነኝ ብያለሁ ብለሃል። ቃል በቃል ብያለሁ። ልክ ነው። እንደዚህ አይነት ትችት አይደለም ማለት እንደዚህ አይነት ሰዎች ጥሩ ጎን አላቸው። ምክንያቱም ስንኖር ሰዎች በየቀኑ እየተማሩ ይሄዳል። አንድ ነገር የሚሰማኝ ስሜት ምናልባት እግረ መንገድም ስለኔ አንዳንድ ሰዎች ራሳቸውን የሆነ ነገር መግለጽ የሚጠበቅባቸው ጊዜ ይኖራል። እነዛ ሰዎች በሚሰሯቸውም ስራዎች በሚኖሩትም ህይወት ለሌሎች የሚያቀብሉት ሼር የሚያደርጉት ሀሳብም ጽሁፍም ብቻ የሆኑ ጉዳዮች ሲኖሩ ከኃላፊነት አንጻር አንዳንድ ነገሮችን እንዲሁ ሼር ማድረጉ ጠቃሚ ሊሆን ይችላል። ከዛ አንጻር ማንሳትም አግባብ ነው። ያጣነው ኦፕን ሆኖ መነጋገርን ስለሆነ ይሄ ሰው በደንብ አውቀዋለሁ ብሎ አሁን እንግዲህ ላውቀው እችላለሁ ማን እንደሆነ ግን አላውቅም። አሁን ደርሶኛል። ግን አሁን እኔ ከላይ ጫፍ ጀመርኩና ተውኩት። አሁን እዚህ ካነበብክልኝ ንባብ አሁን ምሳሌ የተማሩ ነቀርሶች ብሎ ለኔም ፖዚቲቭ አቲቲዩድ ያላቸውን አንተን ጨምሮ ሊሆን ይችላል። የተማሩ ነቀርሶች ማለት ይቀበሉታል እንደሆነ እንትን ይቆጥሩታል ምናምን። አሁን ከኔም ተሻግሮ በቃ ዙሪያዬን ጭምር ያለበት ቋንቋ
ትልቁ አቡ ጃሂል ነው የሚለውን ስሜት ችግር ወደ እኔ ስለሆነ በቃ ፖዚቲቭሊ በታየው አይን አልቃወሙም። ምክንያቱም ምንም አይደለሁም አልልም፣ አላውቀውም ማለት ስለ እኔ እንዲህ ነኝ አልልም። እንዳለው ሊሆን ይችላል አቡ ጃሂል የእሱን ተምሳሌት አላህ ሂዲነ ሲራጡል ሙስተቂም አላውቀውም ሊሆን ይችላል። ግን አንዳንዶቹ ቋንቋዎች ሂስ ማለት ምንድነው ሐቂቃ በጣም እንግዲህ የማውቀው ሰው ከሆነም የቅርቤም ሰው ከሆነ በቀጥታ ማለት ማግኘት ይችላል። አይ ብዙ ጊዜ ብየው ነበር እንደዚህ ደግሞ የሚሉ ሰዎች አሉ። እኔ ምንም አላችሁ እንደፈለጉ ነፃ ሆኖ ይናገር። the only thing ግን ፐርሰናሊ በዲፌንስም አላምንም በሪአክሽንም አላምንም። ማለት በምንም ሁኔታ ውስጥ እኔን መጠበቅ በፍጹም አላምንም። አሁን ለምሳሌ ልጅ ሆኜ ሳድግ መንጋ ነኝ። መስጂድ የሚሄደው በመንጋ ነው። ይሄ እውነት ነው። ልጨርስ። መንጋ ነኝ። መንጋ ማለት እማምነው በተለምዶ ነው። ተለምዷዊ እምነት ነው። ልክ ነው የተናገርኩትን ነገር ማለት ሙስሊም ነኝ ምናምን ብዬ ፓርቲ ነኝ ማለት ነው። that's true። ስለዚህ ኢትዮጵያ ዓለም ላይ አማኞች ከቤተሰብ እምነት ይወርሳሉ። ያንን የወረሱትን እምነት ያስተጋባሉ። ሲያስተጋቡ በሙስሊሙና በክርስቲያኑ መሀል ልዩነት አላየሁም ማለት ይሄኛውም አላህ ይበላም whatsoever እንጂ በትክክል የምታምነውን አምላክ አውቀዋል ነው ጥያቄ። ራሴም ጠይቀው ጥያቄ። ስለዚህ አስታይም ፓሰሰ ጠይቃለሁ። አምላኬን አሁን ላይ እኔ በእኔ መረዳት አውቄዋለሁኝ ብዬ እኔ አማኝ ነኝ ስል ሰው እንዲወደኝ ወይም አይደለም ማንም እኔ ነኝ። አክሰፕተንስ አልፈልግም ማለት አክሰፕተንስን ለመግዛት አልንቀሳቀስም። በቃ እኖራለሁ። ስኖር ራሴን መዋሸት አልፈልግም። ስለዚህ ለአመታት ስኖር ሙስሊም ነኝ ክርስቲያን ነኝ አይደለም። አሁን ሙስሊም ቤተሰብ ውስጥ ነው ያደግኩት፣ ግን መሐይም አማኝ ነኝ እና ያ መሐይም አማኝነቴ አየው በመከተል ውስጥ የተመሰረተ ስለነበረ ከፍ ስልም በተቅሊድ በኮፒ ፔስ ላይ የተመሰረተ እምነት ነበር። አብዛኞቻችን ላይ ያለው እምነት መንጋዊነት አለው፣ አጀባ አለው። ስለዚህ እንደገና ራስን እንደገና የለም የማየት የመገምገም ኤክሰርሳይዝ በጣም ኢምፖርታንት ነው። ከዛ አኳያ አሁንም ቢሆን እኔን ነኝ ስል እኔ ማን ነኝ፣ ስለ እኔ ምንድን ነኝ፣ እኔ ነኝ የማውቀው እኔን ሁኚ። እዚህ ጋር ወንድሜም እንግዲህ ያቀረበውን ሐሳብ ባቀረበበት ሐሳብ አሁንም ይበርታ ማለት ትክክል በሚለው ነገር ጥሩ ነው ኮሚኒኬት ማድረግ። ግን ማንሳት አሁን የተናገርኳቸው ንግግሮች ለራሴ በተቻለ መጠን መታመን እፈልጋለሁ። ለእኔ ማለት እኔ ነኝ አንተ ነህ። መጀመሪያ ሰዎች ጭንቅላታቸውን ትንሽ ማሰራትን መለማመድ ከዛ ሳምን የምር አምናለሁ ወይ? ኢትዮጵያ ውስጥ ብዙ ሚሊዮን ሙስሊም አለ፣ ብዙ ሚሊዮን ክርስቲያንም አለ። ከሞት በኋላ ህይወት አለ። አርካን 10% 10% በጀነትና ጀሃነም መኖር 10% እምነት ማለት የቂን ካለ አሁን ያለነውን ፐርሰናሊቲ ወይም ማንነት ነው ወይ የሚኖረን? 10% የቂን። ምክንያቱም ሞት መቼ እንደሚመጣ ኖ ዋን ኖስ። እያወራው ሳጊዞ ሊሞት ይችላል። ስለዚህ ኤኒ ታይም ኤኒ ሞመንት የትኛውም ቅጽበት የኔ ህይወት ሊያበቃ ይችላል። ካበቃ በኋላ ህይወት አለ፣ ቅጣት አለ፣ ሽልማት አለ የሚለው 10% 5% የቂን አውረዋለሁ። አየው እናወራዋለን። ግን እሷ ስሜት ብትኖረን ምድር ያጓጓናል። ዱንያ የሆነ ነገር እንል ነበር እየጠይቃለሁ። ሞስት ላይክሊ ጥያቄው ለኔ ነው መጠየቅ የጀመርኩት ለራሴ። ስለዚህ በመሆኑ ህይወት ውስጥ የምሸጠው ማንነት የለኝም። አሁንም ቢሆን ባልኩት ነገር በምለው ነገር እኖራለሁ። ያ ያልኩት ነገር ምንድነው? ልሸጠው አይደለም አሁንም አይደለም እንዲህ ነህ እንዲያ ነህ አይደለም። I'm struggling with myself። ይሄ ማንነቴ ነው የምኖረው። አልዋሸውም። አሁን አይ ከዚህ በፊት ሰዎች እያደጉ ይመጣሉ። ብዙ ጽፍ ያለ ስጽፍ ራሴን ለማሰልጠን ነው መጀመሪያ መጽሐፍ ማለት በፍጹም ዲፌንስ አላደርግም። በፍጹም ምንም ማለት በቃ ምንም የምለው ነገር የለኝም።